ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። በመዲናዋ ታጣቂዎች ላሰሙት ቶክስ ፖሊስ ይቅርታ ጠየቀ። ኢዜማም ቶክሱ ህይወት ቀጥፏል መባሉን መንግስት እንዲያጣራ ጠይቋል። በኦሮሚያ ክልል ከመንግስት ጋር የተደረገውን የሰላም ስምምነት ተከትሎ ከትናንት በስቲያ ወደ ተሃድሶ ስልጠና ማዕከላት በመጓዝ ላይ የነበሩ የቀድሞ የኦነግ ሰራዊት ታጣቂ ቡድን አባላት በአዲስ አበባ በተለያዩ አካባቢዎች ላሰሙት የቶክስ ድምጽ የአዲስ አበባ ፖሊስ ኮሚሽን ይቅርታን ጠይቋል። ኮሚሽኑ ትላንት ዳር 29 ምሽት ባወጣው መግለጫ የታጣቂ ቡድኑ አባላት ወደ ተዘጋጀላቸው የተሃድሶ ስልጠና ማዕከላት አዲስ አበባ ከተማን አቋርጠው በሚንቀሳቀሱበት ወቅት እየጨፈሩና የደስታ ስሜትን እያሰሙ ሲንቀሳቀሱ የተኩስ ድምጽ በማሰማታቸው በከተማው ነዋሪ ህዝብ ላይ ድንጋጤ መረበሽ እንዲፈጥር ችሏል ብሏል። ለተፈጠረው የዜጎች ድንጋጤና መረበሽ ይቅርታን የጠየቀው የአዲስ አበባ ፖሊስ ኮሚሽን በቀጣይ ተመሳሳይ ችግሮች እንዳይፈጠሩ ከፍተኛ ጥንቃቄና ማስተካከያ እርምጃ መወሰድ እንደሚገባው ገልጿል። የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ጉዳዩን አስመልክቶ ባወጣው መግለጫ በተለያዩ ቦታዎች ታጣቂዎች ወደ ከተማ ሲገቡ የቶክስ ድምጽ፣ ጥይት ድምጽ ማሰማታቸውን ገልጾ ንጹሃን ዜጎች ላይ ከፍተኛ ስጋትና የስነ ልቦና ጫናን የሚያሳድር አግባብነት የሌለው ተግባር መሆኑ ታውቆ በሁሉም ቦታዎች ላይ እንዲቆም ሲል ኢዜማ በመግለጫው ላይ ገልጿል። ፓርቲው ፖሊስ የተሰማውን ቶክስ ተከትሎ ለዜጎች ድንጋጤና መረበሽ ይቅርታ መጠየቁ እንዳለ ሆኖም በአዲስ አበባና ሌሎች ቦታዎች ላይ ታጣቂዎች ሲገቡ በቶክስ ጥይት የንጹሃን ዜጎች ህይወት መቅጠፉም እየተሰማ መሆኑን ገልጾ ስለሆነም መንግስት ጉዳዩን አጣርቶ ግልጽ መረጃን ለህዝቡ እንዲያደርስ የህግ የበላይነትንም እንዲያስከብር ፓርቲው ጠይቋል። በተጨማሪም ወደ ከተማዋ ሆነ ወደ ተሃድሶ ስልጠና ማዕከላት የሚገባ ታጣቂ ኃይል ሁሉ ትጥቁን ለሚመለከተው የጸጥታ አካል አስረክቦ ሊሆን እንደሚገባ ያስገነዘበው ኢዜማ ዘላቂ ሰላም የሚያረጋግጠው ህግና ስርዓትን በማክበር መሆኑን መዘንጋት አይኖርበትም ሲል ገልጿል።
ፓርቲው በመግለጫው የኦሮሚያ ክልል መንግስትና ታጣቂ ቡድኑ የፈጸሙት የሰላም ስምምነት ይበል የሚያሰኝ መሆኑን ገልጾ መንግስት ሰላም ለማውረድ የሚያደርገውን ጥረት በማጠናከር በአማራ ክልልና በቀሪው የኦሮሚያ ክልል ካሉ ታጣቂዎች ጋር ወደ ሰላም ሊወስድ የሚችለውን መንገድ ሁሉ እንዲያመቻች ጠይቋል። አክሎም በሰላም ስምምነቱ መሰረት እየገቡ ካሉ ታጣቂ ኃይሎቹ ጋር ያለውን ስምምነት ቅርጽና ይዘት የሁሉም ወገኖች መብትና ግዴታ ለህዝብ ግልጽ እንዲያደርግ ጥሪ አቅርቧል። የኦሮሚያ ክልል መንግስት ከኦሮሞ ነጻነት ሰራዊት መገንጠሉን ካሳወቀው በጃርሰኝ ከሚመራው ቡድን ጋር የሰላም ስምምነት መፈረሙን ተከትሎ በርካታ የታጠቁ አባላት ከጫካ ወደ ተዘጋጀላቸው የስልጠና ማዕከላት እየገቡ እንደሚገኙ መግለጹ ይታወሳል። ጃርሰኝ ረጋሳ ህዳር 27 ቀን ለመገናኛ ብዙሃን በሰጡት መግለጫም ስምምነቱ የሰላም ጉዳዮችና የታጣቂዎች ቀጣይ ዕጣ ፈንታ ላይ ትኩረት ማድረጉን ተናግሯል። አክሎም ከመንግስት ጋር የተደረገው ስምምነት 13 አንቀጾችን ያካተተ መሆኑን ጠቅሰው አፈጻጸሙ በስምምነቱ መሰረት ተግባራዊ እንደሚሆን ተስፋ እንዳላቸው ገልጸዋል። ክትትል የሚደረግበት መሆኑንም አሳውቀዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም